ሲደረግ በነቢያቱ በኩል ያደርገው ነበር። ነገስታት ሲያጠፉ ነብይ ይልካቸው ነበር። ቅዱስ ዳዊት ሲያጠፋ ነብዩ ናታን እንደላከለት፣ እነ ዖዝያን ሲያጠፉ እነ ሕዝቅያስን፣ ሌሎችንም እነ ኢሳይያስን ይልክላቸው ነበረ። እንዲመለሱ፣ እንዲታገሱ፣ ከሕገ እግዚአብሔር ወጥተው ርቀው የነበሩት እንዲቀርቡ ጌታችን ይህን ያደርግ ነበር። ስለዚህንም ሲናገር ምን አለን መሰላችሁ? በእውነት ጌታ እግዚአብሔር አለ ሚስጥሩን ለባሪያዎቹ ለአገልጋዮቹ ለነቢያት ካልተናገረ በቀር ምን አያደርግም። ይህንን በነቢይ በአባታችን በአበብዙኃን አብርሃም አይተነዋል። ያማከረው ነበረ ወደ ጥፋት የሄዱትን ህዝቦች ለመመለስ እንዲያስታርቀው ማለት ነው። ምን ማለት ነው እንዲያስታርቀው ማለት? ከእግዚአብሔር ጋር የተጣሉት ህዝቦች በአባታቸው በአብርሃም በኩል አብርሃም ለእግዚአብሔር ጥያቄ አቅርቦ እግዚአብሔር ለህዝቡ ምሕረት እንዲያደርግ ለአብርሃም ጥፋት እንደሚደረግ እግዚአብሔር ይነግረው ነበረ። ልብ በሉ። ለዚህ ነው አይደል እኛም እኮ በዚህ ዘመን ያው አንዳንድ ሰው እንዲው ከሌ እንዲህ አድርጎ በደለኝ እኮ ደገኛ ከሆነ አስተዋይ ከሆነ በጎሽ ከሆነ ከሌ እንዲው ምን እንዳደረኩት እንዲው አላውቅምና ተቀይሞብኛል፣ እስኪ አንተ ትቀርበዋለህ ጠይቅልኝ፣ ሳላውቅ አስከፍቼው ይሆን እንላለን አይደል? በጎ ሰው ይሆን እንደሆነ በሰውነታችን ጥንካሬ በኃይላችን ማንመካ ከሆነ የእግዚአብሔር ልጆች ከሆነ ምን እንላለን? ምናልባት አስቀይሜ ይሆን እስኪ ጠይቅልኝ እንላለን። እግዚአብሔር አምላክም በነቢያቱ በኩል ይህን ያደርግ ነበረ፣ ያማከራቸው ነበረ። እግዚአብሔር አማካሪ የሚፈልግ ነው አይደለም፣ ነቢያቱን ምን ያክል እንደሚወዳቸው ለመግለጽ ነው። ለዚህ አይደል ሊቁ ሲናገር አባ ጊዮርጊስ ዘጋስጫ ዘበነቢያት አስተንፈሰ እግዚአብሔር ከመያስም ቃሎ ለሕዝብ የሚለው ማለት ነው። እግዚአብሔር ቃሉን ለሕዝብ ያሰማልን ትንቢቱን አናገረ ወይም ደግሞ ለነቢያት ትንቢት አናገረ ብሎ ይናገራል። ምኑን? ቃሉን ያሰማ ዘንድ። የምኑን ቃል? የምህረቱን ቃል። ስለዚህ ነቢያት የእግዚአብሔር ልሳነ አፈ ንጉሥ ሆነው ያገለግላሉ ማለት ነው። ልሳነ ምን አልኳቸው? አፈ ንጉሥ። በንጉሱ ቅርብ የሆኑ የንጉሱን መልእክት የንጉሱን ጩኸት ለሕዝቡ እንዲያሰሙ ነቢያትም የእግዚአብሔርን ጩኸት ለሕዝቡ ያሰሙ ነበረ። በዚህ አንጻር ተነገረ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ ምንድን ማለት ነው? ትንቢት ካለ አጠቃላይ ጠቅለል ስናደርገው ትንቢት መንፈሳዊ ሐሳቡን ስንገልጸው ምን ማለት ነው? እግዚአብሔር አምላክ ቅድመ ዓለም በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት የመከረውን ምክር ሰውን የማዳን መለኮታዊ ምክርና ዕቅድ ሲሆን ይህ ከእርሱ ተገኝቶ ከእርሱ ለእርሱ ለወዳጆቹ የተገለጠ በእነርሱ መድኃኒት የተነገረ በነቢያቱ በኩል የተነገረው መግለጽ ማለት ነው። ቅድመ ዓለም ማለት ነው። በአብ ምንድን ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት እግዚአብሔር ቆይቶ የሚመክረው የለውምና እግዚአብሔር በዚህ ጊዜ ቆይቶ እንዲህ አይነት ነገር ነበር እንዲህ ብሎ የሚለው የለም። ቅድመ ዓለም በአብ ልብነት በወልድ ቃልነት የተመከረውን ያንን የማዳን ስራ በነቢያቱ በኩል ለሕዝቡ ያስተላልፍ ነበር። ግልጽ ነው። መዋረው ግን የተረዳን ነው።
በጣም ጥሩ። እግዚአብሔር ሚስጥሩን እንዲገልጽልን ያው ቅዱስ ፈቃዱ ይሆንልን። በተለይ ይህንን ትንቢተ ነቢያትን አሁን አብዝተን የምንናገርበት ወቅት ስለሆነ ማለት ነው። የትንቢተ ነቢያት ትምህርት በብዛት የሚሰበክበት ወቅት ስለሆነ እሱን እንድንረዳው ነው። ለዚህ ነው ሊቀ ሐዋርያት ቅዱስ ጴጥሮስ ሲናገር ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣ ትንቢቱ ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተረድተው ተናገሩት ይላል። በማን አልኳችሁ? በመንፈስ ቅዱስ ተረድተው። ስለዚህ ነቢያት አጠቃላይ አላፊያትን መጽያትን ምህረትም ሆነ መዓት ሳይቀንሱ ሳይጨምሩ ለሕዝቡ መልእክትን የሚያደርሱ ናቸው። ንጉሥ የወደደው ዘመን የወለደው ብለው የማያዳሉ እንቅጩን የሚናገሩ ናቸው። እንቅጩን ማለት ነው። እንቅጩን ፊት አይተው የማያዳሉ፣ ከራሳቸው ማንቅተው ማይናገሩም፣ እውነቱን እንቅጭ ያደር ብለው ይናገራሉ። እግዚአብሔር እንዲህ ብሏል፣ ባትመለሱ እንዲህ አደርጋለሁ ብሏል፣ ብትመለሱ ግን አይነ ምሕረቴን እመለከታለሁ ብሏል ብሎ እንቅጩን የሚናገሩ ናቸው ነቢያት ማለት ነው። ስለዚህም ይሄ ከምንድን ነው ከተባለ በእነርሱ ፈቃድ አይደለም የሚናገሩት፣ በሰው ፈቃድ የመጣ አይደለም፣ በእግዚአብሔር ፈቃድ ነውና ብሎ እንቅጩን ነገረልን። ሰው በራሱ ፈቃድ ትንቢት እናገራለሁ ቢል ይሄ የማይሆን ነገር ነው። ወፍ ዘራሽ ነው የሚሆነው። ስለዚህ ይህንን የሚናገሩ ነቢያት እግዚአብሔር አምላክ ያማከራቸው ነበረ። በሀገሪቱ ላይ ጥፋት ሊመጣ ሲል፣ በመሪዎች ላይ ጥፋት ሊመጣ ሲል፣ ፍርድ ሲጓደል ይነግራቸው ነበረ። ይህንንም በነቢያቱ ትንቢት አናግሯል። ታዲያ ለምንድን ነው ትንቢት ያናገረ ብለን ስንል ደግሞ በመጽሐፍ ቅዱስ በብዙ መንገድ ይነረግነናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢት ያናገረበት ለምንድን ነው ካልነ ለንስሐ ለጸሎት ለመጥራት ሰው በንስሐና በጸሎት እንዲበረታ ጻፉልኝ እስኪ። በንስሐና በጸሎት እንዲበረታ ተግቶ እንዲለምን ነው የጻፋችሁልኝ። ለንስሐ ለጸሎት ትንቢተ ነቢያት ለምን ተነገረ? የሚመጣው እዚህ በኋላ እንደውም ይሄ የነቢያት አጠቃላይ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን ስናስብ ብዙ ሀሳቦች እናመጣለን። ለምን ተወለደ የሚል ጥያቄ ብናመጣ ብዙ ሀሳቦች ነው የሚኖሩት። ሊቃውንት በደንብ ተባብረው ጽፈውበታል። ይህንን ማለት ነው። በተለይ ቅድመ ስጋዌ እና ጊዜ ስጋዌ የሚባሉ ነገሮች በደንብ በስፋት የምንማርበት ነው። ስለዚህ የመጀመሪያው ጌታችን መድኃኒታችን ክርስቶስ ይህን ያደረገው ለምንድን ነው ካልነ ለዚህ እንድንበረታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈታዬ በጽድቅ ኮናኔ በርት ስለሆነ እግዚአብሔር ሰው ፍጡር በበደለ ጊዜ ገጸ መዓቱን አዙሮ ፍርዱን ይፈርዳል። በዚህ ጊዜ ፍጡር ንስሐ ገብቶ አላበጀሁም፣ አጥፍቻለሁ፣ በድያለሁ ብሎ ልቡን ሲመልስ ፍርዱን በምሕረቱ ፈጽሞ ምን ይላል? ይለውጣል። ገጸ መዓቱን ወደ ገጸ ምሕረቱ ይመራል፣ መልሳል። ልብ በሉ። እንደገና ደግሞ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እምቢ ብንል ደግሞ የማዳኑ ሰዓት ይዘገያል። የታወቀ ነው። ታውቃላችሁ። ይህ
በብዙ መንገድ ማየት እንችላለን። ለምሳሌ እስራኤላውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በ40 ዘመን እንደሚታረቃቸው ማለት በ40 ቀን ከግብጽ ወደ ከነዓን ያስገባላቸው ቃል ገብቶላቸው ነበረ በ40 ቀን። በዚህ ጊዜ ግን እነዚህ ሰዎች ምን አደረጉ? ጣዖት አቆሙ፣ ጣዖት አመለኩ፣ እግዚአብሔርን ረሱ። የ40 ቀኑ ጉዟቸው ስንት ሆነ? 40 ዓመት ሆነ። ይዘገያል ማለት ነው። ሰው በታዘዘው ዕለት በእግዚአብሔር መንገድ ካልሄደ መዓቱ ይዘገያል። ልብ በሉ። አሁንም የምናየው መከራ እኛ ካልተመለስን ይዘገያል። አሁንም ግድያ ይዘገያል፣ እልቂቱ ይዘገያል፣ ፍርድ መጓደሉ ይዘገያል፣ ደም መፍሰሱ ይቀጥላል እስካልተመለስን ድረስ። 10 ዓመትም ሊሆን ይችላል፣ 5 ዓመትም ሊሆን ይችላል፣ 20 ዓመትም ሊሆን ይችላል። እስካልተመለስን ድረስ ማቱ ይዘገያል። ይህን እንዳትጠራጠሩ። መጀመሪያ እኛ መመለስ ከቻልን በአንድ ቀን እግዚአብሔር ሀገሪቱን ሰላም ያደርጋታል። እኛ ራሳችን ሰላም ሆነን ስናደርግ ሀገሪቱ ሰላም ትሆናለች። ስለዚህ እኛ ሰላም ሳንሆን እግዚአብሔር በየትኛው በር ይግባ? በሩን ዘግተነዋና በሩ ሲከፈት እግዚአብሔር ይገባል። እግዚአብሔር የገባበት ቤት ደግሞ ሰላም ነው። እግዚአብሔር የገባበት ቤት አንድ ነው። ስለዚህ እግዚአብሔር የተመለከታት ሀገር ሰላም ትሆን ዘንድ እኛ ሰላም መሆን እንችላለን። ከዚያ ውጭ አይሆንም። ልብ በሉ። ስለዚህ ሰው ወደ በደል ከተመለሰ በበደል ላይ በደል ከጨመረ ደግሞ ጌታ ለምህረት የቀጠረውን ቀጠሮ ያዘገይና መዓቱን ያፈጥናል። እስራኤል በ40 ቀን ከግብጽ ወደ ከነዓን ሊያስገባቸው ቃል ከገባላቸው በኋላ ጣዖት እያመለኩ ኃጢአት እየሰሩ ቢበድሉ የ40ውን ቀን ወደ 40 ዓመት እንዲረዝምባቸው አደረገ ማለት ነው። የ40ው ቀን ወደ 40 ዓመት እንዲዘገይባቸው አደረገ። አሁን ክፉ ነገር እያወራህ እንዳትለኛው መጽሐፍ የተጻፈውን ነው የምናገረው እኔ። ካልተመለስን አሁንም የሆነው በቃ። ስለዚህ ጌታችን ምንም መሐሪ ይቅር ባይ ቢሆን ደግሞ ቀጭ ነው። ስለዚህ ነቢያቱን ትንቢት ያናገረ ምንድን ነው ከተባልነ የበደለ ወደ ንስሐ እንዲመልስ፣ የቀማ እንዲመልስ፣ የበደለ እንዲክስ ነው። ሌላ ነገር የለውም። ይህንን ግን ለማን ያማክራቸዋል? ለነቢያቱ ይነግራቸው ነበረ። ከሙሴ ጋር ይነጋገር ነበረ። ሊቀ ነቢያት ሙሴ እርሱ ጋር ይነጋገር ነበረ። እንዲህ አደረጉኝ ይለዋል። እርሱም ደግሞ ከእርሱ ጋር ይጣላ ነበረ። ታውቃላችሁ። አዎ በድለውሃል፣ ላጠፋቸው ነው ይለዋል። እነርሱን ከምታጠፋቸው ደግሞ ምን ይላል? እኔን ከሕይወት መጽሐፍ ሰርዘኝ ይላል። እንትን ይላል። ይነጋገራሉ። አስቡት። በል እንግዲህ አስነሳ፣ እንዲገቡ ንገራቸው፣ ከበደላቸው ጣዖታቸውን እንዲሰብሩ ንገራቸው ይለዋል። ደግሞ ልብ በሉ። እግዚአብሔር ቸር አይደለ? ይቅር ባይነቱ አስቡት። ሙሴ ይቆምላቸው ነበረ። ሄዶ ቀጥ ብሎ ይቆም ነበረ የሚያስታርቅ። እኛ ወደኛ ብርሃን እንዲመጣ ካልፈቀርንለት ጨለማው መዘግየቱ አይቀርም። ቅዱስ ኤፍሬም እንደነገረን ብርሃን ወደዚህ ዓለም መጣ፣ ሰው ግን ከብርሃን ይልቅ ጨለማን መረጠ፣ ስራውም ክፉ ነውና ይላል። ስራው ምንድነው? ክፉ ነውና። ወዳጆቼ ስራው ክፉ የሆነ ሰው ከብርሃን ይልቅ ጨለማን ይመርጣል፣ ከእውነት ይልቅ ሐሰትን፣ ዝም ከማለት ይልቅ መናገርን። በዚህ ዘመን በምክንያት ትዕግስትን ከመማር በምክንያት ወደ እውነት ጎዳና ከመሄድ ይልቅ በምክንያት ጭቅጭቅን፣ በምክንያት ንትርክን መፍጠር የተለመደ ግብራችን ሆኗል። የምታዩት የምናየው ነገር ነው። ስለዚህ እግዚአብሔር አምላክ በዚህ አንጻር ይነግረናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ትንቢት አናገረ የሚለውን ስናይ
5500 ወራት ወይም ደግሞ 5 ሲፈጸም እንዲወለድ የተስፋ ቃል ቀጠሮ ቢሰጥም ከትውልድ ግን ጨርሶ ቢበድል ደጋግ ነቢያት ባይኖሩ የድነት ዘመን በዘገየ ነበር። ይህ እንዳትጠራጠር። ደጋግ ነቢያት እንደነ ኢሳይያስ፣ እንደነ ሕዝቅያስ፣ እንደነ ኤርምያስ፣ እንደነ ነብዩ አሞጽ፣ እንደነ ነብዩ ሚልክያስ፣ እንደነ ነብዩ ዘካርያስ፣ እንደ ሌሎችም እንደነ ቅዱስ ዳዊት ደገኛ ነቢያት ባይኖሩ የድነታችን ሰዓት በዘገየ ነበረ። አሁን እኛ ዝም ብለን 5500 ዘመን ስትፈጽም የቀጠረውን ቀጠሮ ይፈጽማል። ግን እነዚህ ነቢያት ባይኖሩ ድነት ይዘገይ ነበረ። ለመኑት፣ አለቀሱ፣ አነቡ፣ ጸለዩ። እዚህ በኋላ እንዴት አሉ? በውኑ ሰው ሁሉ ለከንቱ ፈጥረዋልን እያሉ ያለቅሱ ነበረ። ሰውን ለከንቱ ፈጥረዋልን፣ ጠፍቶ እንዲቀር፣ ካንተ ተለይቶ እንዲቀር ጌታ ሆይ ዛፍ ቅርንጫፍ አልቦ ውበት ይኖረዋልን? የወጣ የወረደ ያስጠጋልን? አንተ የወይን ግንድ ስትሆን ከወይኑ ግንዱ ተለይተን ያምርብናልን? ውበት ይኖረናልን? እባክህ ለከንቱ ፈጥረዋል ሰውን እያሉ ለምኑት ነበር። ለዚህ ሄደን ተዘከር ማህበረከ ዘአቅደም ከፈጠረ ይሉታል። አስቀድመ የፈጠርከውን ማህበርህን አስብ ይሉት ነበር። ማነው እንደዚህ ይሉት? ነቢያቱ። እግዚአብሔር አምላክ በእውነቱ እንዲህ ብለን ለምነ ነው ምሕረቱን እንዲልክልን እግዚአብሔር ፈቃድ ይሆንልን። ወዳጆች አስቀድመ ምን ያልከውን አሉ? አስቀድመ የፈጠርከውን ማህበርን አስብ በእውነት ማለት ነው እያለ ይነገራል። ቅዱስ መጽሐፍን የሚነግረን። ስለዚህ ለማይዘነጋው ንጉሥ የሚያዘክሩ ነቢያት እግዚአብሔር ኪዳኑን አስቦ እንዲወለድ እንዲራራ ይለምኑት ነበረ። እንዲሁም ይህንን አበው በምሳሌ በውዳሴ ማርያም ላይ የተጠቀሰውን ጥቅስ አምጥተው ውዳሴ ማርያም ላይ ትርጓሜ ሊቃውንቱ የሚተረጉሙት አንድ አብይ ነገር አለ። እንግዲህ እነ የኔታ ቢተረጉሙት ጥሩ ነው፣ ግን ሀሳቡ ከዚህ ላይ ስለሚገኝ አብሬ ሀሳቡን ላንተው። ውዳሴ ማርያም ትርጓሜ ላይ የተቀመጠ ኃይለ ቃል ነው እና የትርጓሜ ሊቃውንቱ እንዲህ የሚል ትርጓሜ ያመጣሉ። አብይ ነጊያት የሚባሉትን አምጥተው በደንብ አድርገው ይተረጉሙልናል። ግልጽ ነው ግን የማወራው በእውነቱ ይህ ነገር ኮፒ ሊንክ የማታደርጉም ታባታደርጉም ጸጥ ብላችኋል ብዬ ነው። በጣም ጥሩ ትኖራላችሁ ብዬ አስባለሁ። እዚህ ላይ አቤት ነጊያትን መስለው ይናገራሉ። ትርጓሜውንም በዚያው በደንብ አድርጋችሁ አስቡትና እንድትይዙት። ውዳሴ ማርያም ላይ ያለውን ነው ቀጥታ የምናገረው። አብይ ነጌ፣ አብይት ነጊያት፣ ውርዘው ነጌ የሚባሉ በውዳሴ ማርያም ላይ የተቀመጠ 3 ጉዳይ አለ። ያዙልኝ። አብይ ነጌ፣ አብይት ነጊያት፣ ውርዘው ነጌ 3ቶችን ጻፉልኝ። እስኪ ያዙ። አብይ ነጌ፣ አብይት ነጊያት፣ ውርዘው ነጌ አሉ 3 ነገሮች። ነጌ ማለት ቃሉ የግዕዝ ቃል ነው። ዝሆን ማለት ነው። ዝሆን ማለት ነው። ነጌ የተባለበት ደግሞ ሀሳቡን ስናመጣው ምን ማለት ምክንያቱ ነግ ማለት ማለዳ ነው። ማለዳ ባለው ቃል ቀድሞ በማለዳ የሚሰራ ስለሆነ ይህንን የሚናገር ነው እና 3 ነገሮች ይናገራል። አብይ ነጌ ማለት ሽማግሌ፣ ታላቅ፣ አረጋዊ ዝሆን ማለት ነው። በእድሜ የገፋ ትልቅ የሆነ አረጋዊ ዝሆን ማለት ነው። አብይ ነጊያት ደግሞ የአረጋውያን ዝሆኖች አንድነት ማህበር ማለት ነው። አንድነት ማህበር ማለት ነው። ውርዘው ነጌ ማለት ደግሞ ወጣት ዝሆን ማለት ነው። በጣም ጥሩ 3 ነገሮች ነገርኳችሁ። አብይት ነጊያት ማለት የዝሆኖች ማህበር ማለት ነው።
ውርዙ ነጌ ማለት ደግሞ ወጣት ዝሆን ማለት ነው። ካደይ አረጋዊ ዝሆን ወርቾቹ በጣም የጠነከሩ ጉልበቱ የደነደነ የጠነከረ ስለሆነ እንደፈለገው አይታጠፍለትም አይዘረጋለትም። ከዚህ የተነሳ እንደፈለገው ስለማይታጠፍለት ስለማይዘረጋለት ድካም ሲሰማው ለማረስ ሲፈልግ ምን ያደርጋል መሰላችሁ? ማረፍ ማንጎላት ሲሳ ከታላቅ ዛፍ ተደግፎ ያርፋል። ልብ በሉ። ለምን ከተኛ መነሳት አይችልም። ጠላት መጥቶ ድል ያደርገዋል። በዚህ ጊዜ ምን ያደርጋል? ሄዶ ከዛፍ ቀስ ብሎ ትልቅ ዛፍ ጠጋ ብሎ ድካሙን ያሳርፋል። ምሳሌ ስለሆነ ማወራው በደንብ አደረጋችሁ ስሙ። ተደግፎ ያርፋል ማለት ነው። ካረፈ በኋላ እንደሚታወቀው የዝሆን ጥርስና ቀንድ ውድ ዋጋ ስለሚያወጣ አዳኞቹ ይፈልጉታል። ዝሆን ከተገኘ ጥርሱ በጣም ውድ ዋጋ ነው የሚያገኘው። ምናልባት ዝሆን አካባቢ ካላችሁ ጥርሱ በጣም ውድ ዋጋ ነው የምታውቁት ከሆነ። በዚህ የተነሳ አዳኞች በደንብ ነው የሚፈልጉት። እነርሱም ዛፉን ይከረክሩና አብይ ነገው እንዳይጠረጠር አድርገው ተንኮላቸው አስቡት። እንዳይጠረጠር አድርገው በእንትን ገዝግዘው ከዛ ጭቃ ይቀቡና እንደ ደነኛ ዛፍ ወይም ደግሞ ምንም እንዳልተጎዳ ዛፍ አድርገው ያስቀምጡታል። የዚህ ዘመንን ሰው ይመስላሉ። በውስጣቸው ሴራ አሴረው ሰውን ሲያጠፉ ሲዶልቱ አድርገው በአንደበታቸው ደግሞ ለስላሳ ቅቤ የሚሆኑ ማለት ነው። ሲጠጓቸው የሚዋጉ በእውነት የጎን ውጋት ጠላት የሆኑ አሉ። እውነት ማለት ነው። ዛሬም ለቤተ ክርስቲያናት እንደዚህ አይነት ጠላት አሉ። በእውነት ማለት ነው። ከቤተ ክርስቲያን ተለጥፈው ማለት ነው። የቤተ ክርስቲያን አገልጋይ መስለው የኛ ወንድሞች የኛ እህቶች መስለው ውስጣቸው ልባቸው ግን ከሌላ የቀዳ ማለት ነው። ይገርማችሁ እንደዚህ አይነት አሉ። ስለዚህ ከርክረው ጭቃ ይቀቡና እንደነበር አድርገው ያስቀምጡታል። ተቃላችሁ አይደል? የኛ ወንድሞቻችን ቶቻችን ጠላት በመከረው ምክር እነርሱ አማን ብለው በማያውቁት ገብተው የሚሞቱ በማያውቁት ገብተው የሚጠፉ ስንቶች መሰላችሁ? የኔና የናንተ ወንድሞች። ከዚህም አሁን አንዳንዴ ለምሳሌ አንዳንድ ቀን ሞኝ አንዳንድ አስቸጋሪ አንዳንድ ሰዎች ባለመረዳት ብዙ ነገሮች እናደርጋለን። ታውቃቸዋላችሁ አይደል? የሆነ ጊዜ አስታውሳለሁና በሰው የምታሰድቡ አላችሁ አንዳንዶች ማለት እናንተ ተነኩሱና ከዛ በኋላ እናንተ በጀርባ ናችሁ። ከዛ በኋላ ሌላው እንዲናገርላችሁ ታደርጋላችሁ። ሰዓቱን እዛ ሰረሰ ሌላ ሰው ለተተኩለኩሱትና ከዚያ በኋላ እናንተ ጀርባ ናችሁ ይላችሁ። እንዲህ አይነት አለ። ሞኞች አትሁኑ፣ አስተዋዮች ነው እውነት ማለት ነው። መቼም የማወራው ግልጽ ነው ብዬ አስባለሁ። በዚህ ጊዜ ጭቃ ቀብተው ይሄዳሉ። አብይ ነጌም እንደወትሮው መስሎት ለማረፍ ሂዶ ከዛፉ ይጠጋል። ያን ጊዜ ዛፉ በምሳር ተከርክሮ ሲወድቅ ጥቂት የቀረው ስለነበረ ይዞት ይወድቃል። አብይ ነጌም ወርቾቹ በጠን በመጠርኮዱ ምክንያት መነሳት ስለማይችል ካለበት ሁሉ ይጮሃል። ሌሎቹም ነቢያት ለነብት የማህበሩ አጠቃላይ ሲጮህ ይመጡና የእርቹን ጩኸት ይሰሙና ይመጣሉ። መጥተውም እንደ እነርሱ የጠነከረና ወርቹም ከወርቻቸው የጠነከረ ስለሆነ ማንሳት አይሆንላቸው። ግን አንድ የሚያስደንቅ ጥበብ አላቸው። የወደቀውን ነጌ ከበው በአንድ ዝም ይጮሃሉ። ወርዘው ነጌ የእነርሱን ጩኸት ሲሰማና መጥቶ ወርቹን ያልጠነከረ ወጣት ነጌ ስለሆነ በርከክ ብሎ ኩንቢውን ኩንቢ ይባላል።
ይህንንና ይህን ይዞ ምን ይላል? ኩምቢውን አሳልፎ ያስነሳዋል። እንደነዚህ ዝሆኖች ሰው አንድ የወደቀ አገርም ሰው ማንሳት ባይቻልስ አንድ ሰው ባደንሱን ወደ ፈጣሪ ቢጮህ ታዳጊ መሆን ይችላል ለማለት ነው። በዚህ እንደዚሁ ደግሞ የወደቀ ሰው ቢሆን እንደዚህው እውነት ማለት ነው። ልጠፋ ያለችውን ሀገር፣ ሰላም ያጣችውን ሀገር፣ በሞት መካከል ያለችውን ሀገር በመጮህ ማዳን ይቻላል። ሰሞኑን እንዳደረግነው ዘመቻ ማለት ነው። ሰሞኑን ጩኸታችን የኞች ባይሰሙ እንኳን ጉረቤት ሀገሮች ምን እስኪያደርጉ ድረስ ታስታውሳላችሁ? ጉረቤት ሀገሮች እውነት ለመናገር ጩኸት እስኪያሰሙልን ድረስ ዜና እስኪሰሩልን ድረስ ደርሰዋል። ጩኸታችን ጮኸነ፣ ይሰሙናሉ። የኞች አባቶቻችን፣ የኞች ወንድሞቻችን፣ የኛውሽ መንግስት ባይሰሙን አልፈው ተርፈው ሌሎች ሰምተውና ሊገርማቸዋል። መጮህ ነው። ጩኸት ማለት ይሄ የሚሰማ ጩኸት ማለት ነው። አሁንም ሰምተው መፍትሄ ባይሰጡም ጩኸታችን ግን ተሰምቶ አብረው ጮሆልናል። እንታደጋቸው ብለውናል። ነገር ግን የሚታደጋበት አልተገኘም እንጂ ሰሞኑን ደግሞ የሆነ ነገር እየሰማው ነበር አይደል? አንዳንድ እኔ በእውነቱ በጣም የሚገርመኝ ይደንቀኛል። እኔ አንዳንዴ ማለት ነው ኮርስ መማር ኮርስ እና ኮሌጅ የሚባል ትውልዱን ቀብሮታል ብሎ የሚናገር አባት እየወለድን ነው አሁን በእውነቱ ማለት ነው። ብበሉ ማንን አታክ ለማድረግ እንደው ይገባናል። እውነት ለመናገር የአጥማቂ ተከምታይ ሆኖ ውይይት አንጠልጥሎ የሚሄድ ተከታይ ሆኖ ደግሞ በግልምቢጥ ደግሞ የኮርስና የኮሌጅ ሰዎች ድንቁርና ገድሏቸዋል ይሉናል። ሰምታችኋል አይደል? ሰሞኑን የተሯሯጠ ነው አይደል? ግልጽ ነው የምለው። አዎ በእውነቱ ማለት ነው። ትውልዱ በኮርስ በነገረ ማርያም፣ በነገረ ቅዱሳን፣ በነገረ መላእክት፣ በነገረ አበው የሚቻለውን ያቅሙን ተምሮ ሃይማኖትን እንዲያውቅ የሚያደርጉትን ለመንቀፍ አባቶችን የሚሰድብ ትውልድ የመጣ የኮርስ እና የኮሌጅ ተማሪ ከመጣ ወዲያ ነው የተባለ መሆን እየተነገረ ነው። ልብ በሉ። እንዲህ አይነትም አባት እያፈራን ነው። በእርግጥ መችስ ምን ይባላል እና ልናስተውል ይገባል። እና እንግዲህ ኮርስ አያስፈልግም የሚል የሚነሳም ይኖራል ብዬ ነው ያንዞ ማለት ነው። ከተነሳ ምን እንደምናደርግ እንግዲህ እስኪ እናያለን። ለዚህ ሁላችንም አጣጥፈን ከየቤታችን ቁጭ እንላለን ማለት ነው እንደዛ ከሆነ። ስለዚህ ወደ ሀሳቤ ልመልሳችሁና ዳሩ ግን አጠቃላይ ይህንን ወደ ሀሳቡ ልመልጥና ወደ ትርጉሙ ስንነሳ አብይ ነጌ የተባለ ቀዳማዊ አባታችን አዳም ነው። አብይ መባሉም ከፍጥረት ተለይቶ ባሪያ እግዚአብሔር በአምሳለ እግዚአብሔር ተፈጥሯልና በዚያውም ላይ ከምድር በላይ ከሰማይ በታች ያለውን ግዛ፣ ንዳ፣ ብላ፣ ጠጣ ተብሎ እግዚአብሔር በፍጥረት የሾመው የምድር ንጉስ ነውና አዳምን ምን ይለዋል? አብይ ነጌ ይለዋል ማለት ነው። አዎ ንዳ፣ ግዛ፣ ስም እያወጣላቸው ንጉስ አድርጎ አስቀምጦታልና ይህንን ለመግለጽ ነው ማለት ነው። አዳኞች የተባሉት አጋንንትን ነው። አጋንንት በእውነት ማለት ነው። ሁልጊዜ የሰው ልጅ የሚያድኑ ምሕረት እግዚአብሔር እንዳይደረግልን በልቦናችን ውስጥ እየገቡ ክፋት የሚያሰሩ እነርሱን ለመናገር ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 5:7 ላይ በመጠን ኑሩ ንቁም፣ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንዲያገሳ አንበሳ ይዞራልና ይላል። እንደሚያገሳ በእውነቱ ማለት ነው። የሚውጠውን ፈልጎ አንበሳ እየዞረ ያገሳል። እንደዚያ ሁሉ ዲያብሎስን አንበሳ ይለዋል በዚህ ትርጉም ላይ ውስጥ ማለት ነው። ሰውን ለማጥፋት የሚያገሳ ከእግዚአብሔር መንግስት ለመለየት የሚያገሰውን ማለት ነው። እርሱን ለመናገር ነው
ስለዚህ በእውነቱ ይህን ላስብ ያስፈልገናል። ቅዱሳት መጻሕፍት አጋንንት የነፍሳት አዳኞች ናቸው ይላቸዋል። አዳኞች እንዳይጠረጥር ጭቃ ቀብተው እንደሄዱ አጋንንትም ደጅ በሚጸና በባብ ተሰውሮ የጣፈጠ ሰላምታ በማቅረብ አምላክ ትሆናላችሁ በማለት የማይጨበጥ ተስፋ በመስጠት በመስበክ አሳስተዋል ማለት ነው። ማንን? አባታችን አዳም እናታችን ሔዋን የማይጠቅም ተስፋ አምላክ ትሆናላችሁ። ቅጠል በልቶ አምላክ መሆን ካለማ አንተ በልተህ አሳየንና አንተ አምላክ ትሆን አይተን አምላክ እንሆናለን ቢሉት ድል ያደርጉት ነበረ። ግን እነሱ በዚህ ድል ተደረጉ። ጠልቷችሁን አላችሁ። ቢጠላንማ እንዴት ባሪያው አምሳሉ አክብሮ ፈጥረን ነበር ብለው ድል ያደርጉት ነበር። ነገር ግን ይሁሉ አላደረጉ። ስለማይወዳችሁ ሲላችሁ ባይወደንማ ገርለን ገነትን ያህል ተርላ ደስታ ያለባትን ቦታ እንዴት ይሰጠን ነበር ብለው ድል ማድረግ ይችላል ነበር። ነገር ግን ይህን አላደረጉ። እኛም ባለማስተዋላችን የተጎዳን ብዙዎች አለን ለማለት ነው። ስለዚህ አብይ ነገ ጭቃ የተቀባው ዛፍ ሂዶ እንደተደገፈው ይዞት እንደወደቀ አዳምና ሔዋንም ሳይጠራጠሩ ተታለው በለስን በልተው በአንዲት ዛፍ ፍሬ ምክንያት ወደ ሲኦል ወርደዋልና ይህንን ለመግለጽ ነው። ግልጽ ነው። ወረዱ። ይገርማቸዋል። ወደ ሲኦል ወደቁ። አብይ ነዬ ወርቾቹ ስለማይታጠፉ መነሳት እንዳልተቻለው አዳምና ሔዋንም ንጽሐ ጠባይ አድፎባቸዋልና ወደ ቀደመ ክብራቸው መመለስ አልተቻላቸውም። ለምን? ንጽሐ ጠባያቸውን አሳድፈዋልና፣ ነውር ነቀፋ ወድቆባቸዋልና፣ በኃጢአት ተይዘዋልና ወደ ቀደመ ክብራቸው መመለስ አልተቻላቸውም። ልብ በሉ። ከወደቁበት ሆኖ እንደ ጮኸ አዳምና ሔዋን እንባ አልቆ ደም እሽ እስኪያለቅሱ ደርሰዋል። ደም አልቆ እሽ እስኪሆን ድረስ በንስሐ አልቅሰዋል። ሌሎች ነቢያትም ነቢያት የቅዱሳን ነቢያት ምሳሌ ናቸው። እነዚህ የአብይ ነጌን ጩኸት ሰምተው መጥተው ማንሳት እንዳልተቻላቸው እንደዚሁም ከአዳም በኋላ የተነሱ የአዳም ልጆች ነቢያት መስዋዕት ሰውተው ጸሎት ጸልየው አዳም ማደን አልተቻላቸውም። ስለዚህ ነገር ቅዱስ ዳዊት ሲናገር ምን አለ? ዓይኖቼን ወደ ተራራ አነሳሁ፣ ረድኤቴ ከወዴት ይመጣል ብሎ መዝሙር 120 ቁጥር 1 ላይ እንደነገረን አንሳይኩ አይንቴ መንገላ አድባር አይቴ ይምጻ ረድኤቴ እንዳለ ማለት። ስለዚህ የነቢያት ጩኸት አጠቃላይ አዳምን ወደ ቀደመ ክብሩ መመለስ አልተቻላቸውም። ቅዱስ ዳዊት ከዛ እንዲህ ብሎ ዘመረ። ተራሮች አላቸው ራሱ በልልና ሰብናቸው በገድላቸው በትሩፋታቸው ከፍ ያሉ ነቢያት ሲሆኑ ረድኤቴ ወደ ይምጣል ማለቱ ግን ነቢያት አዳምን ከነልጆቹ ከመርገም ማንጻት ከሲኦል ማውጣት አለመቻላቸውን ሲያጠይቅ ነው። ከወዴት ይምጣልኝ የሚያድነኝ አለ። የሚያድነው አጣ። ቅዱስ ዳዊት ጩኸታቸው ያው ያችን መርገም ማስለቀቅ አልተቻላቸው፣ ያችን ዕዳ መክፈል አልተቻላቸው። በተለይ ይህንን ጉዳይ ዕዳ የመክፈልን ጉዳይ በመሰረቱ የእመቤታችን ይሄ ነገረ ማርያም በብሉይ ኪዳን የሚባለው ክፍል በጣም ሰፊ ጉዳይ የሚነገርበት ነው። እሱን ሊቃውንት በዚያው የቤት ስራ ያዙትና እንደ ብታስተምሯቸው ደስ ይላል። ንጽጽሩን በእውነት ኮምፓራቲቭ ቴዎሎጂ የሚባለውን በእውነት ማለት ነው። በጣም ሰፊ ጉዳይ ቴዎሎጂያን በጣም ካላችሁ ምናልባት በዚህ ላይ ጥናት አድርጋችሁ ከሆነ በተለይ ሊቃውንቱ የተራቀቁበትን እሱን እንድታስተምሯቸው በዚያው የቤት ስራ ይሁናችሁ ለማለት እወዳለሁ። ስለዚህ እንደዚህ ሆነ። ከበው እንደ መጮኻቸው ነቢያትን በመንፈስ ትንቢት ተባብረው አንድ ሆነው አቤቱ ኃይልህን አንሳ መጥተህም አድነን፣
ፈኑ እዴከ ማርያም አቤቱ እንደላክልን ፈኑ ብርሃነከ ወጽድቀከ አቤቱ ብርሃንን ጽድቅህን ላክልን እያሉ ጮሁ። ነቢዩ ኢሳያስ እንዲሁም ይህንን አጥብቆ ሲናገረው እንዲህ ይላል። ኢሳያስ ምዕራፍ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናልና ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችን እንደ ነፋስ ወስዶናልና ይላል። ይህ ለዚህ ዘመንም እንዲሁ በእውነቱ እየስተረጎመ አሁን በደላችን እንደ ነፋስ በትኖናል። ሁልጊዜ እየጮህን የማንሰማ በእውነት ማለት በደላችን እንደ ነፋስ የወሰደን ጥርቅርቅ አድርጎ ወስዶናል ብዬ አስባለሁ። አይመስላችሁም? የልጅ ትምህርት መቼም ድርቅ ያለ ነው። እየገባችሁ ነው ግን የማወራው ግልጽ ነው ሀሳቤ። መምህራን ባሉበት ይሄን ያልጮኩ በእውነቱ ሁኔታ ሰደብርም አሉ። በእውነቱ ላቆም ነው። ትንሽ ነው የቀረኝ። ምናልባት ትንሽ ጊዜ የሚያናግር ርዕስ ነበር ያነሳው የመሰለኝ። ለካ ረጅም ሰዓት የሚይዝ ነው። በአንድ ሰዓት በሁለት ሰዓት የሚያልቅ ጉዳይም አይደለም ያነሳሁት ነው ለመናገር እና ግልጽ ነው እያወራሁት ያለው። የያዛችሁልኝ ነው ነው ግልጽ ነው። መምህር ይቀጥሉ። ስራ ላይ ስለሆኑ ነው ብዙዎች መጻፍ ስለማይመች ነው። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ሳይ እሺ፣ በጣም ጥሩ። እንደዛ ከሆነ ስለዚህ ኢሳይያስ ቁልጭን አድርጎ ይናገራል። እዚህ ጠቅለል ስናደርገው የመርገም በደላችንን ምልዓተ ኃጢአቱንም በአንድ ይናዘዙ ያለቅሱ ነበር። መርገሙንም በዚህ ያጠቃላይ ምልዓተ ኃጢአት በሙሉ ይናዘዙ ነበረ። ይህንን ነገር ልማደ አንስት ያለ ተጨመረበት ወይንም ልማደ አንስት ይሄ ያልወደቀበት ጨርቅ መልካም ነው፣ ንጹህ ነው አይደል? ልማደ አንስት ያረፈበት ጨርቅ ግን ንጹህ እንደማይባል መርገመ አዳም ወሔዋን የወደቀባቸው ንጹህ መባል አልቻለው ነበረ። ቅድስና አልነበራቸው በእውነቱ ማለት ነው። ለዚህ ነው አሁን ኢሳይያስ ሲናገር ምን ይላል? አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን። አቤቱ እጅግ አትቆጣ፣ ለዘላለም ኃጢአታችን አታስብ። እነሆ እባክህ ተመልክተን እኛም ሁላችን ሕዝብህ ነን። ተመልከተን ይላል። ሁላችን ተመልከተን ምንን ሕዝብ ነን ይለዋል። በእውነቱ ማለት ነው። ተመልከተን ይለዋል። ስለዚህ እግዚአብሔር በአይነ ምሕረቱ ተመልክቶ ይወርድ ዘንድ 5500 ዘመን ይፈጸም ዘንድ የተስክር ለና በሳነ ዘተቃት ፍጡነ ይርክበና ሳይልከ እግዚኦ ያለ ነብይ እግዚአብሔር ዳዊት ይናገር ነበር። የቀደመውን በደላችን አታስብብን፣ ምሕረት በተሎ ታገኘን፣ ተቸግረናል፣ አዝነናል እያሉ ተማጸኑት። እግዚአብሔር አምላክም ይህንን በንስሐና በጸሎት ሲማጸኑት ጊዜው ሲደርስ ሰዓቱ ፍጽም ከሰማያ ሰማያት ወርዶ ድንግል ማርያም ተወልዶ ጸሎታቸውን ሰምቶ መርገምን አራቀ። ልብ በሉ፣ እጅግ ተሸግረናል ያለው በመንጸፈ ደይን መውደቃችን፣ በግራ አጋንንት መረገጣችን፣ ከልብሰ ብርሃን መራቆታችን፣ ከርስተ ሰማይ መውጣታችን፣ መልካም ፍጥረታችን መተዳደፉን ተናገረ ነቢይ እግዚአብሔር ቅዱስ ዳዊት መዝሙር 78 ቁጥር 8 ላይ፣ ኢሳይያስ 64 ቁጥር 9 እስከ 8 እስከ 9 ላይ ነገረን እንዲህ አድርገው።
ስለዚህ ዛሬውን ሐሳቤን ሳጠቃልለው ውርዙ ነጌ የተባለው በባህሪው ሞት በመንግስቱ ሽረት ሳይኖርበት በእርሱ በለስ ሳይኖርበት ዘመናትን አስረጅቶ የሚኖር ብሎ የመዋዕል ዘመናትን በእውነት በእርሱ ወሰኑ። አጠቃላይ መንግስቱ ለዘላለም ነው ክርስቶስ ነው ማለት ነው። አብይ ነጌ የተባሉትን መሰል ነው። ውርዙ ነጌ የተባለ ግን ክርስቶስ አምላካችን ነው። ለምሳሌ ምናልባት እዚህ ጋር አንድ ነገር አሳስቤ ልንገር። ብሎ የመዋዕል ማለት ምን ማለት ነው ካልነ ለፍጡራን ሲሆን ለፍጡራን ሲቀጸል በዘመን የሸመገለ ያረጀ ማለት ነው። ለክርስቶስ ሲነገር ግን ዘመናትን ያስረጀ ዘመናትን የሚያስረጅ ማለት ነው። እሱ ክርስቶስ አምላክን ዘመን ይወስናንሽ ዘመን እሱ ላይ ወሰኑትምና ምናልባት አንዳንድ መዝሙሮች ላይ የማያቸው ነገሮች አሉ። እንደዚህ ሲዘመሩ መለየት መቻል አለባቸው። ዘመናትን ያስረጀ ነው። ዘመናትን የሚያስረጅ ነው። እሱ በደንብ አድርገን እንድናስተውላቸው በተለይ መዝሙር ግጥም ላይ አንዳንድ ቦታዎች ላይ እያየው ስለነበር ማለት ነው። ስለዚህ ይህንን እንዳጠቃላይ የአብይ ነጌያት ጩኸት ሰምቶ ውርዙ ነጌ እንደመጣ የነቢያትን ጸሎት ሰምቶ ትንቢታቸውን ለመፈጸም ከመላት ወደ መወሰን ከርቀት ወደ ግዘፍ ከልዕልና ወደ ትሕትና ሰውነት መገለጡን የሚያስረዳ ነው። ስግው ቃል መገለጡን የምንነገር ውርዙ ነጌ እንደ አብይ ነጌና እንደ ሌሎች አብይ ነጌያት ወርቹ ያልጠነከረ በመሆኑ እርሱ ብቻ ማስነሳት እንደተቻለው ብሩክ መድኃኔዓለም ያዳንበር ደም ካልወደቀባት ከንጽሕ ዘር ተገኝቶ አጠቃላይም የሰውን የጠፋውን ልጅ መልሶታል ወደ ቀደመ ክብሩና ይህንን ለመናገር ነው። ለዚህ ነው ቅዱስ ዳዊት መጨረሻ ላይ መዝሙር 120 ቁጥር ላይ ሲናገር ረድኤቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ያለ። ልብ በሉ። ረድኤቴስ ምንም ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ነው ብሎ እንደተናገረ ይህ ሁሉ በማን ተከናወነ? በእግዚአብሔር ተከናወነ። ስለዚህ ትንቢት ማናገሩ እግዚአብሔር አንዱ ምን ለማለት ነው ካልነ ለንስሐና ለጸሎት ነው። ሌላው መግቦተ እግዚአብሔር ለመግለጽ የሚለው ሌላ ጊዜ እንነጋገራለን። ለዛሬው ግን ይብቃ። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ባጎደልኩ ባነጠብኩ ባፈሊቀው ተረምልኝ። እግዚአብሔር ይስጥልኝ። በእውነቱ 10 ደቂቃ ብዬ አርዝሜያለሁ። አሜን አሜን። ስለ ቃሉ የቃሉ ባለቤት የአባቶቻችን አምላክ የቅዱሳን አምላክ የምድር የሰማይ ንጉሥ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን። ቃሉን ላስተማሩን፣ ለመከሩን፣ ለገሰጹን ለክቡር መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ በረከትን ያድልልን፣ በእድሜ በጤና ይጠብቅልን። አጋዕዝተ ዓለም አብርሃም ሥላሴ እሳቱን ባህር ያሻግሩልን። እመቤቴ ማርያም ወላዲተ አምላክ አለው በነፍስ አለው በሥጋ ትበልልን። አገልግሎቱ በእግዚአብሔር ፊት የታየ በወርቅ መዝገብ የተመዘገበ እግዚአብሔር ያድርግሉት። ወልደው ይሳሙ ዘርተው ይቃሙ ፍጻሜዎትን ያሳምርልን። በሃይማኖት ጤና ይጠብቅልን። የዲማው ጊዮርጊስ የት ሄዱ? ሰዓሊነ ቅድስት። እሺ መርቁ እህቶቼ። ኔትወርክ መሰለኝ የሚገርመው ነገር። መርቆቶች ከላይ ያላችሁ ሚዩት እያነሳችሁ መርቁ የምችሉ ከሌ ከሌ እስክላችሁ አጠብቁ ውዶች። እውነት ነው። አውቄ ነው ቆጣ ምናምን ይቆርጣል እና ተቆጣሽንማ ዛፍ እንለቃለን እኮ ግድ ነው። ቆንጣጣ ቆንጣጣ ከሌላ ተቻሉ ብዬ ነው። አዎ ልክ ነው። እሺ ስለ ቃሉ የቃሉ ባለቤት ነው እግዚአብሔር የከበረ የተመሰገነ ይሁን። በመምህራችን ላይ አድሮ የመከረን የገሰጸን አምላክ ነው እግዚአብሔር ክብር ምስጋና ይድረሰው። ለመምህራችን ቃለ ሕይወትን ቃለ በረከትን ያሰማልን፣ ቃለ ሕይወትን ቃለ በረከትን ያሰማልን፣ በእድሜ በጸጋ ያቆይልን። እማምላክ ወላዲተ አምላክ ባሉበት ተጠብቅልን፣ ክፉ ያገኝብን፣ ከተዋህዶ በረት ያውጣብን። በእውነት እግዚአብሔር አምላክ ከፍ ወዳለው ማድረግና ደረጃ ያድርስልን። ጸጋና ጥበብን አብዝቶ አብዝቶ ይስጥልን።
እኛም ደግሞ ቃሉን ሰምተን 30፣ 60፣ 100 ያማረ መልካም ፍሬ እንድናፈራ የእሱ ቅዱስ